በ20 ዓመቴ ከቤት ወጣው እንዴት እንደሆነ ልንገራችሁ። ወደ አዲሱ ቤቴ ስገባም ያለውን ነገር በዚህ ቪዲዮ ማሳያችሁ ይሆናል። ይቺን ክፍል ያው ብዙዎቻችሁ ቲክቶክ ላይ ታውቁታላችሁ ብዬ አስባለሁ። ብዙ ነገሮችን አሳልፌያለሁ እዚህ ውስጥ። አብዛኛውን ጊዜ ተኛ የነበረው እዚህ ከላይ ነበረ እና እሷንም ነጥዬ ወደ አዲሷ ክፍሌ ልወስዳት አስቤያለሁ። ከዛ በፊት ግን የለጠጠፍኳቸውን ስቲከሮች ማነሳሳት ነው የጀመርኩት። ስቲከሮቹን በማነሳበት ሰዓት ደግሞ ያው ቀለሙን መነሳቱ ስለማይቀር ቤቱን ቀለም ለመቀባት ኦልሬዲ የማይቀር ነገር ነው ማለት ነው። ከዛ እነዚህ ትላልቆቹንም ላጥላጥ አረኩ። የሚፈታቱ ነገሮች ምናምን ከፈታታው በኋላ አንዳንድ የምናስተካከላቸው ነገሮች ነበሩ። እነሱን ፊክስ አደረግንና ቀለማችንን ገዝተን ወደ መቀባባቱ ገባን ማለት ነው። እዚህ ጋር ምግብ እየበላው ነው። ያው ፕሪ ወርክ ወይም ደግሞ ቅድመ ምግብ ይባላል። ሌላ ደግሞ ያልነገርኳችሁ ነገር እኛ ቤት በረሮቹ አብረውን ነው የሚኖሩት፣ አብረውን ነው የሚበሉት፣ ኤቭሪቲንግ አብረውን ነው የሚያደርጉት እና የቤቱን እቃ ምናምን እያነሳሳው እያለ በጣም ብዙ በረሮ ነው እንደምታዩት እያዩ የነበረው። እላያችን ላይ ኦልሬዲ የራሳቸውን ኢምፓየር መስርተዋል። ሶ ዛሬ ዴይዋን እቃዎቹ ምናምን አውጥቻለሁ፣ ቀለሙንም ቀብቼ ጨርሻለሁ። አልጋውን ብቻ መሀል ላይ ያስቀርቼ እዚሁ አደርኩና ለአዲሱ ላይፋችን የሚያስፈልገንን ወሳኝ ነገር የሆነችውን በሶ ለመቀበል እንሄዳለን ማለት ነው። ከዛ በሶይን ተቀብዬ ወደ ቤት በመሄድ ላይ ያለው ነው። እዚህ ጋር በደህና ጊዜ ለፕሮቲን ሼክ ማስቀመጫ ተጠቀመው የነበረውን አሁን ለበሶ ማስቀመጫ ተጠቀምኩበት። ከዛ ደግሞ ዛሬ ወደ አዲሱ ቤታችን ገብተን እሷን ቀለም ምናምን መቀባባት ጀመርን። እዚህ ጋር ራሴን ሳየው የሆነ ሀብታም ሰው እያለ ታውቁታላችሁ። ቁጭ እሱን እኔ እኮ ታውቆኛል ሲጀመር ሀብታም እንደሞ እና ጓደኞቼ ምናምን እያገዙኝ ነበር። እነሱም እየሰሩ እኔም እቃ ለመግዛት ወጣው። ቅድሚያ የሚሰጠው ነገር ያው ፍራሽ ነው፣ ማረፊያ ነው እና ደግሞ ምንጣፍ እና አንዳንድ ነገሮች ምናምን ነገር ገዛው። ሁሉንም ነገር ያው ባንዲ ማሟላት ስለማንችል ቀስ በቀስ እንገዛዋለን። ቅድሚያ የሚያስፈልጉን ነገሮችን ገዝተናል ዛሬ። ሌሎቹን ደግሞ በቀጣይ መገዛቸው ይሆናል። እዚህ ጋር የገዛኋት ዘመናዊ ቁም ሳጥን ነበረች። ጓደኞቼ እየገጣጠሙልኝ ነው። ነገርየውን ለማስተካከል ትንሽ አስቸጋሪ ነው እና በጣም ብዙ ጊዜ ነው የፈጀባቸው። እኔ ደግሞ በሌሎች ስራዎች ተጠምጄ ያላገዝኳቸውም ነበረ። እንዴትም እያደረጉ ገጣጠሙት ማለት ነው። ቀጣዩ ስራችን ደግሞ የነበረው ፍሪጁን ማስተካከልና ቦታ ማስያዝ ነበረ። ያው ደግሞ የኔ ፍሪጅ አይደለም፣ ገዝቼው አይደለም። በፊት ክላስ የነበረው ፍሪጅ ነው። ቦታ ስለታጣለት ለጊዜው እኔ ጋር እንዲሆን ስለተፈለገ እዚህ መጥቶ ነው። ዘኔክስቲንግ የኤሌክትሪክ ጉዳይ ነው። መሰኪያ አንድ ቦታ ብቻ ስለነበረ እሱን ምናምን ነገር ማስተካከል ጀመርን።